ጥለው ማርያም እንዴ ተረጋጊና እና ይሄን ነው እንዴ ጅል ይሄ አይፎን አለናስ ጊዜት ያንተ አይፎን አትናደጅ እንጂ ከይሰው ያለው ነው ባለው ነው አይፎን መካስከስ ነበረ አንቺ ይኸውልሽንም የገዛውልሽ ነው ተረጋጊ ይሄንን በደንብ አሳይለው ኦዲየንስ ይኸው እዛ ጋር ቤተሰቦች እዛ ጣሎ ጣሎ ሰላም እንዴት ናችሁ ውድ የጄሪ ኤንድ አሌክስ የዩቲዩብ ቻናል ቤተሰቦች እኔ በጣም ደህና ነኝ እግዚአብሔር ይመስገን እናንተ እንዴት ናችሁልኝ ዛሬ ደግሞ ባለፈው ቪዲዮ ላይ እህቴ እኔን ፕራንክ አርጋኝ በጣም ብዙ ነገሮች ተፈጥረዋል አጉል ነገሮች ተፈጥረዋል ሁላችሁም አይታችሁ ነበር እና ትላንትና የእህቴ ልደት ነበር የልደቷ ቀን ደግሞ አይፎን 17 ፕሮ ማክስ እንደምገዛላት ቃል ገብቼላት ነበር በጣም ተደስታ ቀኑ እስኪደርስ በጉጉት ስትጠብቅ ነበር የነበረችው እኔ ግን ይሄን አይፎን 17 መግዛት ስላልቻልኩ በልደቷ ፕሮግራም ላይ ራሱ አልተገኘውም ማለት ነው ውጭ ነበር ያደርኩት እና አሁን ይሄንን የመሰለ አይፎን 17 የሚመስል ስልክ ከውጭ ገዝቼላት ማለት ነው ወደ ቤት እየመጣው ነው እና ማርኩ እንደምታዩት ሌላ ማርክ ነው ግን አይፎን 17 ነው የሚመስለው በጣም ነው የሚሸውደው ይላል ደግሞ ጽሁፉም አይፎን 17 ፕሮ ማክስ ይላል ይሄንን ስልክ ብራንዷን ብቻ የምትታዩን በላስትሮና ሽጋትና እሷን ሰርፕራይዝ ነው ማረጋት ምን እንደምትል አላቀም ውስጡ ላይ የተለያዩ ነገሮች አሉ እሱን ለእናንተ ማልነግራችሁም አብራችሁ ገብታችሁ ታዩታላችሁ ማለት ነው ሰርፕራይዝ ነው የምትሆኑት ሲከፈት ታዩታላችሁ ማለት ነው እና ወደ እህቴ እንደውላትና አሁን የት እንዳለች እንጠይቃታለን አይ ቲንክ ቤት ምትሆን ይመስለኛል ከደወልናት በኋላ እሷን ሰርፕራይዝ እናረጋታለን ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ይሄንን ፔጅ ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ በድጋሚ ጠይቃችኋለሁ ቤተሰብ የሆናችሁ ሰዎች ደግሞ ይሄንን ቪዲዮ ላይክ ኤንድ ሼር ያደርጋችሁ በጣም ቫይራል እንዲወጣ አድርጉልኝ ሰፖርታችሁ ያስፈልገናል እና አሁን ከዚህ በመቀጠል ሲስተር ጋር እንደውላታለን ማለት ነው የት እንዳለች እንጠይቃታለን ማለት ነው እየደወልላት ነው ቤት እንደምትሆን ሄሎ ወይ እህቴ ወይ እንዴት ነሽ አለው እንዴና አለው የት ነሽ አቤት ነሽ በቃ ጠብቂኝ እየመጣሁ ነው የታራ ነው ደግሞ የትም በቃ እየመጣሁ ነው እሺ የትም እንዳትጂ እኔ ትሄዳለሁ ቤት ነኝ በቃ ጠብቂኝ ሰርፕራይዝ አለሽ ተደግም ነኝ ሰርፕራይዝ ነው አንቺ አትጨማለቂ የትም እንዳትጂ ጠብቂ እየመጣሁ ደርሻለሁ እሺ ቻው አቤት ነኝ ብላለች እንደሰማችኋት ቤት ከመግባታችን በፊት ግን እንዳልኳችሁ እቺኛዋን ማርክ በላስትሮን እናሽጋታለን መጀመሪያ እሷን ማሸግ ይኖርብናል ላስትሮን ሁላ ገዝቼ ነው የመጣሁት ይኸው ፏርገነዋል ይሄን ዝም ብለን ሸው አትማንም ሲጀምር ያናክል እሷን ስልኩ እንደሚመጣ ብቻ ስለምትገምት ስለምደነግጥ ገና ስታየው ይሄን እነዚህ ነገሮች ቼክ አታረጋቸው በዚህ መልኩ አሽገናቸዋል በቃ ሌላ ምንም የሚታየለም አሁን እዚህ ጋር 17 ፕሮ ማክስ የሚለው ብቻ ነው የሚታየው 17 ፕሮ ማክስ ብቻ ነው የሚታየው ሁኔታው እና ያለን ዳይ አሁን ወደ ቤታችን እንገባለን ማለት ነው አሁን ዳይ ወደ ልጅቷ ቤት እንገባለን ያለውን ነገር ነው ያለን ሁላችሁም እንደምትገምቱት አትሆንም በእርግጠኝነት ወይ ታለቅሳለች ወይ ትናደዳለች ወይ ታዝናለች ኦኬ ስቃላ ደግሞ ጥርሳ ደስ አይልም እንዴ ማንም የለም ቤት ቼና ጥላኛ ያደርኩ ሃፒ በርዝዴይ ነመቼው ለትናንት ነው ትናንት እኮ ነው ያለፈው ዛሬ ነው እንዴ ቼን ደግሞ አስከበረኝ ያው ስራ ሆኖ ነው የቀሩት ደህና ነሽ አዳር ጥሩ ነው እውነት ነው መልካም ዛሬ ሰርፕራይዝ አደረግሽ ነው
ምን ይሻልሻል? ምን ሰርፕራይዝ ባደርግ ይሻልሽ? ተነግሮ እንዲ ሰርፕራይዝ ደግሞ እሺ ክለብ ልወስድሽ ነው ዛሬ። በስመ ዛሬ ፈታት ያለሽ የምን ክለብ? የምን ክለብ? በቃ የሆነ ቦታ እኔ አልሄድም። እውነት እንደዛ ተጅም ነገር አውቃለሁ። እኔም ልትሄጂ አልፈልግም። እሺ አንድ ነገር አዘጋጅቼልሻለሁ። አይንሽን ጨፍኚ፣ ከ1 እስከ 3 እቆጥራለሁ። አይ ስጠኝ በእናትህ ዝም ብለክ። እንደ አንቺ ደግሞ አስጨማለቂ አንተውን ስጦታ ይዘህ ነው የምር አስጨማለቂ። በቃ ምን እንደምትስጥሽላት አትገምችም። ሁሉ አይንሽን ጨፍኚ። እንደዚህ እንዴ? የፈጠነ ጨፍኚ አይንሽን በደንብ ጨፍኛለሁ። ቶሎ በለ አትፍጠኛ። ብቻዬን ማሳደር ሳያንስ ደግሞ እሺ በደንብ ሸፍኝሽ። ሸፍኛለሁ። እሺ አሁን አታይም? አላይም። ከ1 እስከ 3 ቆጥር። ከ1 እስከ 3 ቆጥሬ ስጨርስ ነው የምትከፍት። ቶሎ በል። እንደዚህ አታመናጭ። ምን አይነት ውድ ነገር እንደተገዛልሽ አታውቂም አንቺ። አይስሽ እናየዋለን። እሺ አሁን ከ1 እስከ 3 ቆጥር። እያየሽ አይደለም ትከፍቻለሽ። 1 ሬዲ። ኧረ በእናትህ ቶሎ በል። 1 2 ንግላት አችነሽ ሬዲ። አንተ እንደገና ልቆጥር ነው? ለመደንገጥ ሬዲ። ቶሎ በል በእናትህ፣ የሚያስደነግጥ ነገር እንደያዘ ሰው። አይንሽን ግለጭ። አውቀህ ነው። ያው እስኪ ማርያም በል። በቃ ያው በጣም ብዙ ጊዜ ስትጨቃጭቂኝ ነበር። ይሄን አይደል? ቆይ እንዳትከፍቺ። ክፈች ስልሽ ነው የምትከፍቺ። ክፈተው እንጂ። ቆይ በቃ ተረጋጊ። ክፈች ስልሽ ትከፍቻለሽ። እኔ አላምንህም በእናትህ። ይኸው ዘላለምሽን ስትመኘው የነበረሽን ነገር ዛሬ አድርጌልሻለሁ። ቤተሰቦች እናስከፍታታል። ስትከፍት ግን አልደነገጥሽም። እንዴ ደርቅ የቀረው እኮ እጄ እራሱ እንደዚህ በቃ ልክፈተው በእናትህ። 275 ሺህ ብር ነው የወጣበት። ማርያም ቆይ ተረጋጊ፣ እንዳትከፍቺ። ይከፈት። አብራችሁ ታጨበጭባላችሁ። ይከፈት ብላችሁ አይፎን 17 ፕሮ ማክስ ከዚህ በኋላ ምን አለው? መክፈት ይከብዳል። ግን ምን አታምኝም ነው? እኔ አይ አምናለሁ እኮ። ለዚህ ነው ውጪ ያደርገው። ያው እንግዲህ ጠፍቶ ነው እዚህ ወደ ሀገር ውስጥ ዞል የሚመጣው ሰው ዘግይቶ ነበር የመጣው። ለዛ ነው። በቃ አሁን ክፈችና ለቤተሰቦቻችን መጀመሪያ አልቀፍ። አመሰግናለሁ። አይያ ክፈችና ይሄ እንዴት ነው የሚከፈተው? እንደዚህ ነው። ቆይ እንደዛ ነው። ያዢ አንቺ ከስር እንዳይወድቅ። እሺ በስነ ስርዓት ያዢ። በዚህ ይዘሽ እንደዚህ ነው የምትከፍቺ። ቀስ እንዴ እንትን የኛ ብርጭቆ ነው 200። ኧረ እንደዚህ እንዳትወረውሪ። ቀስ ምንድነው ይሄ? ተስጠላው ማርያም። እንዴ ተረጋጊና እና ይሄና እንዴ ጅል ይሄ አይፎን አረናስ ዘይት ያንተ አይፎን አትናደጅ። እጅግ ሰው ያለውን ነው ባለው ነው አይፎን መካስከስ ነበረ። አንቺ ይኸውልሽ ይሄንን የገዛሁልሽ ነው። ተረጋጊ። ይሄንን በደንብ አሳይ ለኦዲየንስ። ይኸው እዛ ጋር ቤተሰቦች እዛ ጣለው በእናትህ ጣለው። ወደዛ ነው ሰው ነብይ ሲያስጠላ በእናትህ። እና አንቺ የተሰጠሽ ነገር እኮ አመስግነሽ አልፈልግም። በቃ እኔ በአቅሜ ይሄን ገዝቼልሻለሁ። ይሄን ማንም አያደርግልሽም። ዝም ብለህ በቃ እንዳለፈ እኮ ትረሳው ሻሪ ነበር። በቃ ተረጋጊያ ነይ እንጂ አንቺ። የት አባቷን ሰርተልላታል። ባለፈው ቪዲዮ ላይ እኔን ብራንክ አደርጋለሁ ብላ እንዴት ከሰው ጋር እንዳደበደበችኝ ታውቃላችሁ። ዛሬ ደግሞ በተለይ ሰርችላት። ለማንኛውም ቤተሰቦቻችን የተሰማትን ስሜት እንደምንም አታልያውን አባብዬ አምጥቼ የተሰማትን ስሜት ጠይቃታለሁ። ይሄን ሰጣት ምን እንደሰማት የምር ሪአክሽኗን እንደዚህ ትናዳለች ብዬ አልጠበኳትም። ግን እንደገና እስኪ በቃ አሁን አብረን እንጎትት እናመጣትና የተሰማትን ስሜት ትነግረናለች። ነይ አንቺ በቃ እንደዚህ አታኩርሽ እሺ። እኔ ለአንቺ ስንት ነገር አልሆንኩልሽም።
በቃ እንደዚህ ከዚህ በኋላ መናደድ አያስፈልግም። እሺ እሺ፣ እገዛልሻለሁ። ደግሞ አንድ ቀን ደግሞ ተሳክቶልኝ እገዛልሻለሁ። እርግጠኛ ነኝ እገዛልሻለሁ። ለማንኛውም ፕራንክ ላደርግሽ ነው፣ ሰርፕራይዝ ሳይሆን ዛሬ ፕራንክ ላደርግሽ ነበር፣ ተሳክቶልኛል። በቀጣይ ደግሞ ሪሉን እገዛልሻለሁ። ለዚህ ራሱ 5000 ብር አውጥቼ ነው የገዛሁት። ለማንኛውም አሁን የተሰማሽን ስሜት ሳትደብቂኝ ትነግሪኛለሽ። ዛሬ ያደረኩት ነው ማይክ ይደረግልሽና ታወሪኛለሽ። አትናደጂ፣ ልጅ አትኩሳተሪ። በጥፊ ነበር ማለት ደግሞ ታወራት እንዴ? ኧረ ታላቅ ወንድምሽ ነኝ። በል ንገሪኝ፣ እሺ አሁን የተሰማሽን ስሜት ብቻ ፈጥነሽ። ምንም አናደኛል። ማርያም ተናጅባለሁ። በቃ እንግዲህ ሰው ባለው ነው የቻልኩትን። ይኸው ይሄን አድርጌልሻለሁ። ልጅ ለዛሬ መካሽ ይሆንሽ ዘንድ እቺት አልፈልግም። እቺን ሌላ ደግሞ ቆይ ተረጋጋ አንቺ። ቆይ እንታውሽ ሌላ ደግሞ ይኸውልሽ አሁን ሌላ ጥፋት ማትገምቺው ነገር ቸኮሌት ገዝቼልሻለሁ። ባይፎን ቸኮሌት ቀይ ይገዛል እባክሽ። ሌላ ጊዜ እገዛልሻለሁ። ወድሻለሁ። እንኳን ተወለድሽ። በቃ ሌላ ወሬ አልፈልግም። ሺህ ዓመት ኖሪ። በቃ ከዚህ በኋላ ቀሪው ዘመንሽ አይፎን የምትመኝበት ነው። ኔክስት ደግሞ እገዛልሻለሁ። እወድሻለሁ። እሺ ምንም ቢሆን ደግሞ ባናድሽም ወንድምሽ ነኝ። ይሄን አትርሺ። እሺ 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 በይ። እሺ እንግዲህ የተወደዳችሁ ቤተሰቦቻችን የዛሬው ፕራንክ ይሄንን ይመስል ነበር። ተሳክቶልኛል ብዬ አስባለሁ። እንደወደዳችሁትም ተስፋ አደርጋለሁ። ይሄንን ቪዲዮ እስከመጨረሻው እያያችሁ ላይክ ኤንድ ሼር አድርጉልኝ፣ ቫይራል አውጡልኝ። በድጋሚ ነው ማሳስባችሁ። በጣም ቫይራል እየፈለግን ነው። ቫይራል እንዲወጣ አግዙኝ። እወዳችኋለሁ። በቀጣይ በጣም አሪፍ ስራዎችን እያዘንዳችሁ ወደ እናንተ እንመጣለን። በዚህ ተሸውደናል። እንወዳችኋለን። ሰላም ቢያችሁ። በቃ ቻው።